በመካከለኛው ምስራቅ ነገሮች ከቁጥጥር ውጭ እየሆኑ ነው። የኢራን እስላማዊ አብዮታዊ ዘብ ወደ አሜሪካ የጦር ሰፈሮችና የነዳጅ መርከቦች ላይ ጥቃት መክፈቱን ተከትሎ ግጭቶቹ በአንድ ጊዜ አሸቅበዋል። በአሜሪካና በኢራን መካከል ቀጥተኛ የሚሳኤልና የድሮን ጦርነት ተጀምሯል። የአሜሪካ ጦር 7 የኢራን ሚሳኤሎችን በአየር ላይ መምታቱን አስታውቋል። በሌላ በኩል የእስራኤል ጦር አውሮፕላኖችን በሊባኖስ በሶሪያ ድንበሮች ላይ ከባድ ጥቃት እያደረሰ ሲሆን እስካሁን ግጭቱን እጄን አላስገባም ሲል የነበረው የሊባኖስ መደበኛ ጦር ሳይቀር የእስራኤል ጥቃት ሰለባ ሆኗል። መላውን ቀጠና ወደ ከፋ ጦርነት እያመራ ያለውን የሰዓታት መረጃዎችን ይዘንላችሁ ቀርበናል። እስከ መጨረሻው ድረስ አብራችሁን ቆዩ። በምስራቃዊ ሊባኖስ ላይ የተፈጸመው የአየር ድብደባ ዋናው መነሻ የእስራኤል ጦር አውሮፕላን በምስራቃዊ ሊባኖስ ሳማር በተባለ ትንሽ ከተማ ላይ 2 የአየር ድብደባዎችን ፈጽመዋል። ጥቃቱ ያረፈው በዕብራዊ በቃ ሸለቆ አካባቢ ነው። የደረሰው ጉዳት በጥቃቱ ምክንያት በከተማዋ ላይ ከፍተኛ የንብረት ውድመት ደርሷል። ነገር ግን እስካሁን በሰው ላይ የደረሰ ምንም አይነት የአካል ጉዳትም ሆነ የሞት አደጋ አልተመዘገበም። የተመቱት ኢላማዎች የሊባኖስ ብሔራዊ የዜና ወኪል ኤንኤንኤ እንደዘገበው ከሆነ የእስራኤል አውሮፕላን ኢላማ ያደረጉት የሺአይ እምነት ተከታዮች መካነ ጸሎት ወይም በመሰብሰቢያ አድራሻ ሁሳይንህና የአካባቢው የስካውንት ዋና መምሪያ ቤት ነው። የአካባቢው ሁኔታ ከቦታው የወጡ ተንቀሳቃሽ ምስሎች እንደሚያሳዩት በጥቃቱ ሲያባይ የንግድ መደብሮች ፊት ለፊት የነበሩ አካላት ሙሉ በሙሉ ወድመዋል። እንዲሁም አቅራቢያቸው የነበሩ የመኖሪያ ቤቶች ክፉኛ ተጎድተዋል። ድብደባው ከተፈጸመ ከሰዓታት በኋላ የሀገሪቱ ሲቪል መከላከያ ሰራተኞች በቦታው ተገኝተው ድጋፍ ሲያደርጉ ታይቷል። የእስራኤል ጦር ወደ ሶሪያ መንደሮች መግባቱና የሶሪያ ዜጋን በቁጥጥር ስር ማዋሉ የመጀመሪያ ወረራ የእገታ ክስተት። በእስራኤል ቁጥጥር ስር የሚገኘው የጎላን ኮረብታ በኩል የእስራኤል ወታደራዊ ተሽከርካሪዎች በሌሊት ድንበር ጥሰው ገብተዋል። በቁኔጥራ ደቡባዊ ገጠራማ ክፍል የምትገኘው ሳይዳ የተባለች መንደር አቅራቢያ ከሚገኝ አንድ የእርሻ ላይ አንድ የሶሪያን ዜጋ በቁጥጥር ስር አውለዋል። እንዴት ተፈጸመ? የሶሪያዊ መንግስታዊ የዜና ወኪል ሲኤንኤን እንደገለጸው 4 ወታደራዊ ተሽከርካሪዎች የያዘው የእስራኤል ኃይል ከእኩለ ሌሊት በኋላ አቡ ምድራ የተባለውን እርሻ በመውረር አንድ ቤት ፈትሸዋል። ከዚያም ማንነቱ ያልታወቀውን ግለሰብ በቁጥጥር ስር አውለው ወደ እስራኤል ተሻግረዋል። ግለሰቡ ለምን እንደታሰረ የተሰጠ ምንም አይነት ምክንያት የለም። ሁለተኛው የወረራ ፍተሻ ቅዳሜ ማለዳ በተመሳሳይ መልኩ ሌላ 4 ወታደራዊ ተሽከርካሪዎች የያዘ የእስራኤል ጦር በዚሁ በደቡባዊ ቁኔጥራ የምትገኘው ኤሉሻ ወደ ተባላቸው መንደር ገብተዋል። እዚያም በርካታ መኖሪያ ቤቶችን ከፈተሹ በኋላ አካባቢውን ለቀው ወጥተዋል። የእስራኤል ጥቃት የሊባኖስ መደበኛ ወታደሮችን ገደለ። ዋናው መነሻ የሊባኖስ ብሔራዊ ጦር እንደገለጸው በደቡባዊ ሊባኖስ ካርዳሊ በተባለ መስመር ሲንቀሳቀስ የነበረው የጦር መኪና ላይ እስራኤል በሰነዘረችው ጥቃት በርካታ ወታደሮች ተገድለዋል። ከተገደሉት መካከል አንዱ ወታደራዊ መኮንን ኦፊሰር ይገኝበታል። የክስተቱ ልዩ ባህሪ ይሄ ጥቃት ለየት የሚለው የሊባኖስ ብሔራዊ ጦር ከዚህም ቀደም በእስራኤል በሂዝቡላ መካከል የሚደረግ ግጭቶች ውስጥ እጁን ከማስገባቱ በጽኑ የሚቆጠብ መሆኑ ነው። በሁለት አካላት መካከል አሁንም እየተካሄደ ባለው ቀጥተኛ ጦርነት ውስጥ የሊባኖስ መደበኛ ጦር እስካሁን በምንም መልኩ ተሳታፊ አልነበረም። በኢራን አይአርጂሲ እና በአሜሪካ ኃይሎች መካከል የተለዋወጡት ወታደራዊ ምት የግጭቱ መነሻ የኢራን እስላማዊ አብዮታዊ ዘብ አይአርጂሲ እንዳስታወቀው ግጭቱ የተቀሰቀሰው በአሜሪካ የሚደገፉ በርካታ የነዳጅ ጫኝ መርከቦች ከእነሱ ጋር ምንም አይነት ቅንጅት ፍቃድ ሳይወስዱ የሆርሙዝ የባህር ወሽመጥን ለማለፍ በሞከሩበት ወቅት ነው። የመጀመሪያው እርምጃ የኢራን የባህር ኃይል መርከቦችን ያስጠነቀቀ ሲሆን አንደኛው መርከብ ላይ ጥቃት ሲዘነዘርበት፣ ሌላኛው መርከብ ደግሞ መንገዱን ቀይሮ ወደ መጣበት ተመልሷል። የአሜሪካ አጸፋ ምት የኢራን አብዮታዊ ዘብ አይአርጂሲ እንደገለጸው ከዚህ ክስተት በኋላ አሜሪካ በቀሽም ደሴት ላይ የሚገኘውን የኮሚኒኬሽን ተቋማትንና በሲሪክ የሚገኘውን የወደብ ቀጠና በቦምብ ደብድባለች። የኢራን ሁለተኛ አጸፋ ምት አሜሪካ ይህንን ካደረገች በኋላ የኢራን አብዮታዊ ዘብና የሀገሪቱ ኤሮስፔስ የአየር ላይ ኃይሎችን በአካባቢው የሚገኙ 2 የአሜሪካ ጦር ሰፈሮች ላይ ጥቃት ፈጽመዋል። የኢራን ማጠቃለያ ማስጠንቀቂያ አሜሪካ በአካባቢው የምታሳየው ማንኛውንም አይነት ትንኮሳና ጥቃት ያለ ምላሽ እንደማቀይረውና ኢራን በማንኛውም ጊዜ ፈጣንና ጠንካራ አጸፋ እርምጃ እንደምትወስድ በይፋ አስታውቃለች። የ7 ወር ሕፃን በእስራኤል ኃይሎች በጥይት ተገደለ። ዋናው መነሻ በተያዘው በምዕራባዊ ዌስት ባንክ ሄብሮን ከተማ አቅራቢያ የእስራኤል ኃይሎች በአንድ ፍልስጤማዊ ቤተሰብ መኪና ላይ በከፈቱት እሳት የ7 ወር ታዳጊ ሕፃን ተገድሏል። በጥቃቱ የሕፃኑ ወላጆች ጭምር የአካል ጉዳት ደርሶባቸዋል።